ሪያክሽን ሚዲያ የሚል አዲስ የዩቲዩብ አካውንት ከፍተናል። ሁላችሁም ሰብስክራይብ እያደረጋችሁ ተቀላቀሉን። ዛሬ በሃይማኖታዊ ጉዳይ ላይ የሚነሱትን ጥያቄዎች እናነሳለን። ሁላችንም ወደ ቪዲዮ ከመሄዳችን በፊት 3 ሰከንድ እሰጣችኋለሁ። ዩቲዩቡን ሰብስክራይብ እያደረጋችሁ ተቀላቀሉን። ቪዲዮ ከመሄዳችን በፊት 3 ሰከንድ ልስጣችሁ። አመሰግናለሁ። እንግዲህ እንደምታዩት ዛሬ በሃይማኖታዊ ጉዳያችንን መሰረት አድርገን የምንነጋገረው ማለት ነው። እስኪ ወደ ቪዲዮ እንሂድና ይሄንን ቪዲዮ አይተን እንመለስ። ወደ ቪዲዮ። ዝርክርኩን ጳጳስ ዝርክርኩን መጋቢ አዲስ እያያችሁ ተስፋ እንዳትቆርጡ፣ እኛን አልፋችሁ ከኋላ ተመልከቱ። ምእመናን ማርያም ከልቤ ነው የምላችሁ። እኔ ተስፋ የማልቆርጠው በሁለት ምክንያት ነው። አንደኛ ቤተክርስቲያኔን ከሶስተኛ ሰው ከመስማት አምልጫለሁ፣ እንኳን ተማርኩ። ሶስተኛ ሰው ማንንም አያታልኝ። እኔ ፓትርያርኩ ነገር ጳጳሳቱ ሲኖዶስን ሰብስበው ጴንጤ ሆኛለሁ ብሎ እኔ በጣም ነው ሳቄ የሚመጣው እንጂ አይገርመኝም። ምክንያታቸውን አልፌ እሷን አግኝቻታለሁ። ምን ቸገረኝ እኔ እንዴ? እኔ ጳጳሱ እንደዚህ ኮነ ታዲያ ምን ይፈጠር? ሰባኪ እንትና እንደዚህ ኮነ ታዲያ ምን ይፈጠር? በፊትም አልገባም ሳይገባ ወጣ። ምን ገብቶ ነው እንዴ? አንዳንዱ ወጣ ይሉኛል። መቼ ገብቶ ነው የወጣው? እመብርሃን ነው የምላቸው። አልገቡ። እግዚአብሔር የለም ማለት መብት ነው፣ መንግስት የለም ማለት ነው የማይቻለው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን ነው። እውነቴን ነው። ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተዋል። በልተው ጠጥተው ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እንግዲህ መጋቢ አዲስ እሸቱ በእውነት ከልብ ነው የምናመሰግነው። እግዚአብሔር ያክብርልን። ሁላችሁም ይሄንን ሪያክሽን ሚዲያ የሚለውን ሰብስክራይብ እያደረጋችሁ ተከታተሉን። ወደ ቀጣዩ ቪዲዮ እንሄዳለን። እንደዚህ አይነት ወቅታዊ የሆኑ ነገሮችን መምህራችን በእውነት በደንብ አድርጎ ምን ያክል በእምነታችን ጸንተን መኖር እንዳለብን እንደዚሁም ደግሞ ሰዎችን እያየን ሰዎችን እየተመለከትን ከቤተ ክርስቲያን እንደማንወጣና የተሰቀለው ክርስቶስን ወደ ኋላችን እንድንመለከት በደንብ አድርጎ አስረግጦ ነግሮናል መጋቢ አዲስ እሸቱ። እግዚአብሔር አምላክ በዕድሜ ያኑሮት። ወደ ቀጣዩ ቪዲዮ እንሂድ። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራስህ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፉ ነው እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ። እንግዲህ ሁላችሁም እንዳያችሁት ነው ይሄኛውንም ቪዲዮ ማለት ነው። በጣም የሆነ ያብራራበት ነገር የሆነ ለመነቃቀፍ እምነቶችን በመተቸት ይሆናል፣ የተለያዩ ነገሮችን በማድረግ ይሆናል ያነሳበትን። እኔ እቺ ነገር አልገባችኝም፣ ግን እዚች ነገር ላይ ሁላችሁም ኮሜንት ላይ አስቀምጡኝ። እቺ ሾራ ፕሪስ ነው የምትባለዋ ነገር ምን እንደሆነች አልገባኝም። እሷ ነገር ኮሜንት ላይ አድርጉልኝ። ወደ ቀጣዩ ቪዲዮ እንሄዳለን። ጎ ወይኔ 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 አሉቦቦ አጀፋ ቢት ይነዱ መሳቅ ስላለብን ነው እቺን በመሃል ያስገባሁት። ወደ ቀጣዩ ቪዲዮ እንሄዳለን። እስቲ ቀጣዩን እንየው ደግሞ። ኧረ እኔ ይሄን ነገር የለውበትም እንዳይሰነጠቅ። አይዋ አይዋ ለበስማ እንትን የታጣው የዚህ እንግዲህ እንዳያችሁት ነው። በጣም ይሄ ቪዲዮ ላይ በነገራችን ላይ እኔ ቱካንዶ ሰልጣኝ ይመስለኛል ሰውየው ማለት ነው። ሳስበው ራሱ የሆነ ካራቴ ሰልጣኝ ነው የሚመስለው እና ቸርች ውስጥ ቆሞ በዚህ ልክ እየዘለለ ህዝቡን ምን እንዲያደርግ ነው። መንፈሶች ብዙ ጊዜ መንፈሶችን በእርግጫ ነው መሰለኝ የምናወጣውና እዛ አካባቢ ያለነው ሰዎች እባካችሁ እናስተካክለው። ውስጥ ያላችሁ ሰዎች እምነቱን አይታችሁ ተረድታችሁ ወደ ተዋሕዶ እምነት እንድትመለሱ ነው የምንፈልገው። እኛ ትክክለኛ እኛ ገፍተናችሁ ወደ ቤተክርስቲያን እንድትመለሱ ሳይሆን በራሳችሁ ኮንፊደንስ ተምራችሁ አውቃችሁ ትክክለኛ ሃይማኖት የትኛው እንደሆነ አይታችሁ እንድትመለሱ ነው የምንፈልገው። ወደ ቀጣዩ ቪዲዮ እንሂድ እስቲ ሁላችንም። እዚህ ጋር አይደለም የበሱት፣ እጁን እዚህ ጋር ነው የበሱት።
ፊዚዮሎጂካሊ በጣም በህክምና ነርቭን ምናምን የቆረጡት ባይዘው የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም። ባይዘው ደሙን የሚሄድበትን ይቆርጡታል፣ ነርቭ ይበጥሳሉ። የሆነ ገምተው አይደለም የሚያደርጉት፣ የታቀደ ቦታ። ለምን? የስቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አለው፣ አብረው ይቆርጡታል። ያንን ሁሉ ስቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አልበቃ ብሏቸው ጎኑን በጦር ዋጉት። ዮሐንስ ነበር አይደል እንደዚህ ብሏል። ጎኑን ሲወጉት የወጣውን አይቶ ዮሐንስ ብቻ ነው ያየው የጻፈው። ደምና ውሃ ወጣ ከጎኑ። ተጠማው ማለት እኮ ሲስኮሲስ ዲሃይድሬን ማለት ውሃ ጠማኝ አይደለም፣ ፈሳሽ አለቀ ከሰውነቱ። ቆዳው አጥንቱ ላይ ተለጠፈ። ምንም ፈሳሽ ሰውነቱ ውስጥ የለም፣ ሙልጭ አለ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ። እንጨቱ በኢየሱስ ደም ራሰ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እዚህ ላይ ምንም መናገር አልፈልግም። ምንም ምስክርነት አያስፈልገውም እዚህ ላይ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዱን ከዘወረደ ጀምሮ የእውነቴን ነው የምላችሁ፣ ከዘወረደ ጀምሮ እስከ ትንሣኤ ያለውን እንትን ባጭሩ ገልጿል። በቃ በክርስቶስ ላይ የደረሰውን ችግር በሕማማቱ ማለት ነው። በሕማማቱ በክርስቶስ ላይ የደረሰውን ችግር እንዳለ በደንብ አድርጎ አብራርቷል። በቃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ ዛሬ ድረስ ሰብኮ የነበረውም አንዱም ይሄ ነው። በቃ ስለኛ ስለተጠማ በመስቀል ላይ ብዙ ነገሮች የደረሱበትን በደንብ አድርጎ ገልጾልናል። ፓስተሩን ምን ብዬ እንደማመሰግነው አላቅም። ያው እግዚአብሔር ጸጋውን ያብዛል። እውነቱን እንድታቅና ስለ ድንግል ማርያም አማላጅነት፣ ስለ ቅዱሳኖቹ አማላጅነት ተረድተ እንድትመለስ እንድታስተምር እንፈልጋለን። ወደ ቀጣዩ ቪዲዮ እንሂድ። ሌትስ ጎ። ስም አንተ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛው። አረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30 ሺህ አትሰማም እንዴ? 30 ሺህ 30 ሺህ እንዴት ከነሻጡ ነው እንዴ ገዛው? ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ ምን አለ ትንሽ ቢቆይ አንተ። እንዴት ሌላ የሚገባ ጾም የለም? ምን በዚሁ ልትቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ። ተው እንጂ መች ጀምሮ ነው? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል ነበር። እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ የበግ ስበላ ሁሉ ያስታውከኛል። እሱን ስትወው ሳስበው ዋጋው ነው አለርጂ ሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉ? አዎ እበላለሁ። ተው እንጂ ልሙትልህ እበላለሁ። አሁን የዱር ነው እያልካል ነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። እሺ አበድር። የሚገርም ልጅ፣ የእውነቴን ነው። በጣም ነው የምወዳቸው፣ በጣም ማለት ነው። በቃ በጣም የማደንቃቸው ልጆች ናቸው። በነገራችን ላይ የኑሮ ውድነት እነሱም ብቻ አይደለም ቲክቶከሮቹንም ሚዲያ ተጠቃሚውንም ነው። በነገራችን ላይ ኑሮ ውድነት እንትን ያለን ለምን ብትሉኝ ዋይፋ ራሱ በጣም ጨምሯል በነገራችን ላይ እና የኑሮ ውድነት እነሱ ጋር ብቻ አይደለም እኛ ጋም ነው። የሚሰማን ሰው ስላሌለ ነው ማንናገረው እንጂ የኑሮ ውድነቱ እኛ ጋም ነው። ሌትስ ወደ ሌላኛው ቪዲዮ እንሻገር። አይ መስረሻም ታክሲ አላገኘም። ማን ነው እሱ? ያ ወጣት ነው፣ ኢሚግሬሽን ውስጥ ነው የሚሰራው። ሲገርም። እኔም እኮ ለፓስፖርት ጉዳይ ወደዛው ነው የሚሄደው። አይ አገልጋይ በሌለበት ተገልጋይ ቢቀድም ምን ዋጋ አለው? ባልያዘው ልጅ ሰዎች አልገባንም እንጂ ረጅሙ ሰልፍ ላይ ተሰልፎ የምናየው ሰው ሳይሆን ሀገር ነው። እናቶቻችንን የምታዋልድልን ነርስ፣ ልጆችን የሚያስተምርልን መምህር፣ በየቢሮው የሚያገለግሉን ሰራተኞች ሁሉም ሰልፍ ላይ ናቸው። እነዚህ ሰዎች ሳይሆኑ ሀገር ናቸው። ያ ማለት ሀገር ነው የተሰለፈው። እንደዚህ አይነት ሀገር አቀፍ ችግር ሲከሰት ካልተረዳዳን መች ልንረዳዳ ነው? አስቡት፣ አንድ መኪና የ4 ሰው ባዶ ቦታ ይዞ ሲሄድ አይኖ ጊዜው ያስፈራል።
ግን ቢያንስ ወደ ስራ መውጫ ሰዓት ላይ ብቻችንን የምንሄድ ሰዎች ወደምንሄድበት ቦታ ያሉ ሰዎችን ሊፍት ብንሰጥ፣ ምናልባት እኮ እነዛ ሰዎች እኛ ልንገለገልበት ወደምንሄድበት ቦታ ለማገልገል የሚሄዱ ሊሆኑ ይችላል። በጣም ነው የምወደው። በነገራችን ላይ ይሄ ልጅ የሚሰራቸው ማስታወቂያዎች ማለት ነው እግዚአብሔርን ነው የምላችሁ በጣም ነው የሚለየው። ክርስቶስን ነው የምላችሁ። እኔ እስቲ ባርኮትን የምትወዱ ሰዎች የእውነት እስቲ ኮሜንት ላይ ጻፉለት። የእውነቴን ነው የምላችሁ። በጣም ነው የምንወድ እያላችሁ ጻፉለት። እኔ በጣም ነው የምወደው በራሴ ማለት ነው። እኔ እንጃ አላቅም። ባርኮት በነገራችን ላይ ስሌት አድርጎ ነው የሚሰራው። አመጣጥ ነው የሰውን ችግር አይቶ ነው የሚሰራው እና በጣም ነው የምወድህ። በጣም አከብርሃለሁ። በርታልኝ እኔ አባት። ከዚህ በላይ ነው የምጠብቅ አንተን ማለት ነው እና ሪአክሽን ሚዲያን ሰብስክራይብ እያደረጋችሁ ሁላችሁም ይህን ሚዲያ እናሳድገው። ብዙ እንደዚህ አይነት ወቅታዊ የሆኑ ነገሮችን ከዛሬ ጀምረን ማለት ነው እንደዚህ አይነት ወቅታዊ የሆኑ ነገሮችን በደንብ አድርገን እንሰራለን። የተለያዩ ነገሮችን የምናቀርብበትን ፕሮጀክት ነው የያዝነው። ዘማሪ ዲያቆን ፍቅሬ ደምሴ ነኝ። እንደዚሁም ደግሞ ወንድማችን ዘማሪ ዲያቆን ኃይለ መስቀል በጋሾ ለሁለት በመሆን ማለት ነው ይህንን ሪአክሽን ሚዲያ የሚለውን ነገር በደንብ እናሳድጓለን የሚል ህልም አለን። ሁላችሁም ሪአክሽን ሚዲያን ሰብስክራይብ አድርጉ። ሌትስ ጎ ወደ ሌላኛው ቪዲዮ። እኔ እዚህ ቪዲዮ ላይ ማውራት አልፈልግም። ሁላችንም ሰብአዊነት ግዴታ ነው። በነገራችን ላይ ሰው እስከሆንክ ድረስ የሰው ልጅ መርዳትን የሚያክል ትልቅ ነገር የለም። የእውነቴን ነው የምልህ። ማን ነው በዚህ ሰዓት ቤቱን ሽጦ የሚሰራበትን አንዷን ባጃጅ ሽጦ ፈርኒቸር ቤቱን ሽጦ ለልጁና ለባለቤቱ የዚህን ያክል ዋጋ የሚከፍል ወንድ ልናበረታታው ይገባል። የእውነቴን ነው የምላችሁ። በእግዚአብሔር ተስፋ አይቆረጥም፣ በድንግል ማርያምና በእግዚአብሔር አለ። የእውነቱን እኮ ነው እግዚአብሔር በሚያውቀው። በችግር ውስጥ ሆኖ ራሱ ተስፋ የማይቆርጥ ሰው በቃ እኔ እንደዚህ አይነት ሰው ነው የምወደው። ባርኮት በእውነት አንተ ለዚህ ሰው እኔ ተናግሬ እንትን ማለት ስለማልችል አንተ በዚህ ሰው ስለመጣ በእውነት ከምል በላይ ደስተኛ ሆኛለሁ። ሁላችሁም ይሄንን ሰው እናግዘው፣ እንሂድ። ያለንን ከአንድ ብር ጀምሮ እስከ አቅማ በነገራችን ላይ በሚሊዮናትን ማገዝ ትችላላችሁ። በነገራችን ሚሊዮን ስለሰጠሁ የዛን ሰው ህይወት ታደግኩ አይደለም። በነገራችን ላይ ይሄ ሰው ሽጦ ንብረቱን፣ ቤቱን፣ ሁሉንም ነገር ሽጦ ለእናቱን ለባለቤቱና ለልጁ ያደረገው ነገር ነገ ላይ እንዳይኖር ሆኖ ነው። በነገራችን ነገ እናንተን ለመና ነው የሚወጣው። እናንተ ዛሬ ስታግዙት ግን ይሄ ሰው የተሻለ ህይወት ነገ ከልመና ለመወጥቶ ሌላ ሰዎችን ይረዳል። እሱ እኛ ሳናግዘው ቀርተን ግን ሰብአዊነታችንን ሳንወጣ ስንቀር ግን ይሄ ሰው ወዴት ነው የሚሄደው? ቀጥታ ወደ ልመና ነው የሚገባው። አሰራም ትሉታላችሁ። እንዴት ይስራ? እናግዘው ነው በቃ፣ እንርዳው፣ አብረን እንሁን። እኔ እግዚአብሔር ከዚህ በላይ ባለቤትህንም ልጅህንም እግዚአብሔር ይማልልህ፣ አንተንም ፈጣሪ አምላክ ያግዝ፣ ያሰብክበትን ሁሉ ፈጣሪ ይርዳ። እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበረ። ሪአክሽን ሚዲያን ሰብስክራይብ እያደረጋችሁ ሁላችሁም ይሄንን ሚዲያ ተቀላቀሉ። ከዚህ በኋላ የሳቅ ሚዲያ እንደዚሁም ደግሞ የሃይማኖታዊ ጉዳዮች የተለያዩ ነገሮችን እንደዚሁም የእርዳታ ማድረጊያ ሊሆን ይችላል፣ የተለያዩ የሀገር ጉዳይ ሊሆን ይችላል። በቃ ብዙ ነገሮች የምንሰራበት ሪአክሽን ሚዲያ ነው። ሁላችሁም ሰብስክራይብ አድርጉ። ዘማሪ ዲያቆን ፍቅሬ ደምሴ ነኝ። ዘማሪ ዲያቆን ኃይለ መስቀል በጋሾ ነን። እንወዳችኋለን። ሰላማችሁ ይብዛ። ሪአክሽን ሚዲያን ሰብስክራይብ። መልካም በዓል።